ከዘጠናዎቹና ከዛም ቀደም ባሉ ዘመናት ላይ እጅግ በጣም በኢትዮጵያውያን ልብ ውስጥ ትልቅ አሻራ ጥሎ ያለፈም ድንቅ አርቲስት ሰማኝ በለው። ትሁት፣ ደግ፣ ለሰው አዛኝ፣ እጅግ በጣም ከሚያዝኑት ጋራ የሚያዝን ከሚያለቅሱት ጋራ የሚያለቅስ እንዲያውም ደግሞ ከተደሰቱት ጋራ በደንብ አድርጎ የሚደሰት ኢትዮጵያዊነት በልቡ የሚንተከተክ ጀግና አርቲስት ነው። ይህንን ደግሞ ብዙዎቹ ይመሰክሩለታል። ሰማኝ በለው እንዲሁ የዋዛና ቀላል ሰው እንዳይደለም ብዙ የህይወት ታሪኩ ባክግራውንዱ በደንብ አድርጎ ይመሰክራል። ከሰው ጋራ የሚግባባም እንዲያውም ለተቸገረ ደራሽ የነበረ ቢሆንም ዛሬ ግን በህይወት የለም። ታዲያም ከአሟሟቱ ጋራም እጅግ አስገራሚና አዳዲስ መረጃዎች እየወጡ ይገኛሉ። ከነርሱ ጋር የተገናኙና አንዳንድ የሚሰሙ ነገሮችን አስደምጣችኋለሁ። እናንተም ቻናሌን ሰብስክራይብ እያደረጋችሁ እንድትቀጥሉ በታላቅ ትህትናም አሳስባችኋለሁ። አጠገቡ ያሉ ሰዎች ስለርሱ መልካም ነገር አውርተው አይጠግቡም። እጅግ በጣም ትሁትና ደግ፣ ለሰው አዛኝ፣ ባህሉን ወጉንና ስርዓቱን የሚወድ የሚያከብርም ታዋቂነት ዝና ያለው እውቅና ሁሉ ከሰዎች የማያርቀው ከሰዎች ጋር ዝቅ ብሎ የሚጫወት የሚነጋገር የልቡን የሚያካፍል ቅንና ትሁት ሰው ነው ይላሉ ከእርሱ ጋር ያሉ ሰዎችም። ይህ ብቻ አይደለም፣ በጎ ነገሮችን ለማድረግ እንዲያውም ደግሞ ለተጎዱ ሰዎች ለመድረስ እንደ ሰማኝ በለው በዚህ ምድር ላይ አልተፈጠረም ብለን ብንል ማጋነን አይሆንም እያሉ የራሳቸውን ሐሳብ ያስቀምጣሉ። ለዚህም ነው ብዙ ሰዎች በለቅሶ ቦታ እንባቸው አይናቸውን ያጠበው፣ አንደበታቸው መናገር ያቃተው፣ እንዲያውም ደግሞ ሁሌም እየተልፈሰፈሱ የሚወድቁት በዚህ ምክንያት ነው። ደግነቱ ልባቸውን በልተው። አንዳንድ ሰዎች እሱ ዘፋኝም አይደለም እንዲያውም ዘፋኝ ብለን ብንል እንኳን ኃጢአት ይሆንብናል፣ በጎነቱ ቅንነቱ አንዳንድ የሚያደርጋቸው ጥሩ ነገሮች እንደ ቤተክርስቲያን ሰው ነው የሚያደርገው። ታዲያም ዛሬ ምን ያደርጋል? ለደግ ሰዎች ዓለም አትሆንምና ህይወቱን ከዚህ ምድር ነጥቀዋለች ሲሉ ሐዘናቸውን በልባቸው እያደረጉ በደንብ አድርገው ለቅሷቸውን ያቀልጡታል። ታዲያም በሚገርም ሁኔታ አንዳንድ ሰዎች የራሳቸውን ሐሳብ ሲያስቀምጡ በሰሞኑ ጤናማ አይነበርም፣ እንዲያውም ደግሞ በሰውነቱ የተከማቸው ስብ እጅግ በጣም እየበዛና እንዲያውም ደግሞ ከቁጥጥሩ ውጪ እየሆነ ስለሄደም ለምን ይህንን አላስቀንስም በሚል ሐሳብ በሰሞኑ በሐኪም ቤቶችና አንዳንድ ፕሮግራሞችን ጀምሮ ስፖርታዊ እንቅስቃሴ እያደረገ በአጭር ቀናት ውስጥ ብቻ ከ10 ኪሎ በላይ ቀንሷልም። መቀነስ ብቻ ሳይሆን ሰውነቱን እጅግ በጣም እየገነባና ከዚህ በኋላ ለሚያደርጋቸው ነገሮች ሁሉ ጥንቃቄ በማድረግ ህይወቱን በጥሩ ሁኔታ እየመራ እንደነበርም አጠገቡ የነበሩ ሰዎች ሐሳባቸውን በዚህ አይነት መልኩ ይገልጣሉ። እንዲያውም ሞቱ ድንገተኛ ሆነ እንጂ ሩቅ ከኛ ጋር እንደሚዘልቅ በደንብ አድርገን ገምተን ነበርም። ምክንያቱ ደግሞ እርሱ መሻሻሎቹ በሚያስደንቅ ሁኔታ ስለነበረ ነው። አንድ 10 ደቂቃዎችን በሚያታክል መንገድ ላይ የተራመደ እንኳን ደከመኝ ያለ የሚቀመጥ የነበረ ግለሰብ ከዛ በኋላ ስፖርታዊና አንዳንድ እንቅስቃሴዎችን ህክምናዎችን ከጀመረ በኋላ እጅግ በጣም በርትቶ ብዙ ነገሮችን ማድረግ ጀምሯል። አንዳንድ እንቅስቃሴዎችን በነፃነት ማድረግ ጀምሯል። ሰውነቱም ይታዘዙት እንደነበርም በደንብ አድርገን እናስታውሳለን። ዛሬ ግን ምን ያደርጋል? በዚህ ዓለም ላይ የለም፣ ልባችን ተሰብሯል ብለው ይላሉ። ታዲያም ከዚህ ጋራም የተገናኙ አንዳንድ ነገሮችን ሰዎች አስቀምጠው የራሳቸውን ሐሳብ ሲያበስሩ ይህ ጉዳይ ለኛ ድንገት ነው፣ በዚህ ልክ ይህ ጉዳይ እንዴት ሊሆን ይችላል የሚል ጥርጣሬም በልባችን አለ የሚለውን ሐሳብ አንዳንድ ሰዎች ከእርሱ ጋራ በቅርበት ያሉት ሐሳባቸውን ይናገራሉ። ታዲያም ይህንን ሐሳባቸውን ደግሞ የማይቀበሉ ሌሎች ወገኖችም በእርግጠኝነትም በሰሞኑ ሲታመም እንደከረመና አሞኛልም እየተንቀሳቀሰም ቢሆን የህመም ስሜት በልቤ ውስጥ አለ ሲል እንደነበረም የሰሙ ሰዎች በእርግጥም ሰማኝ በለው ታሞ ነው ያረፈው የሚል የራሳቸውን ሐሳብ ያስቀምጣሉ። ሌላኛው ወገን ደግሞ በዛው በለቅሶ ስፍራ የተነሱ ሁለት የተለያዩ ሐሳቦች የሰዎችን ቀልብ ስበዋል። ይህም ደግሞ እርሱ በሰሞኑ ሰውነቱን ለማከምና አንዳንድ ነገሮችን ለማድረግ
በሚያደርጋቸው እንቅስቃሴዎች ሁሉ እጅግ በጣም ደስ የሚሉ ለውጦችን እያመጣ ከነበረ ስፖርትም ሰርቶ ሰውነቱን በ10 ኪሎ ከቀነሰም ያውም ደግሞ ከጤና ባለሙያዎችም መልካም ምስክርነት ከተሰጠው እንዴት በድንገት ይሞታል? ይህ ለኛ እንግዳ ዱብዳም ነው። ታውቃላችሁ ሰማኝ በለው ሲያርፍ ኢትዮጵያ ውስጥ ያለው የባህል ኪነ ጥበብም ሁሉ እንደሚያርፍም እንዲሁ ሊገመት የሚችል ጉዳይ ነው። በደንብ አድርገው ከ90ዎቹ ጀምሮ ያሉ ሰዎች የኢትዮጵያን የሙዚቃ ኢንዱስትሪ እንዲያውም ደግሞ ባህላዊ ሙዚቃን እንዲወዱትና እንዲዝናኑበት ያደረገው ሰማኝ በላይ ነው። ታውቃላችሁ እናንተም እሱም ሙዚቃ ሲዘፍን እንዲያውም ደግሞ መድረክ ላይ ሐሳቦችንና የሙዚቃ አርቱን ሲያቀርብ ብዙ ሰዎች እርሱን ለማዳመጥ ወደፊት ለፊት ይሸጋሸጋሉ። ከእርሱ ጋር ፎቶ ለመነሳት እንዲያውም እርሱን አቅፎ ለመሳም የሚጣጣረው ሰው ቁጥሩ ብዙ ነው። ይህ ደግሞ በዘመናዊ ሙዚቃው እንኳን የሌለ ነው። የእርሱም ሌላ ታሪክ የሆነ እንዲያውም ደግሞ የራሱን ቀለምና ወዝ ውበቱንም የጠበቀ የግሉ አካሄድ ነው። ታዲያም በዚህም ብዙ ዕውቅናዎችን ያተረፈ ግለሰብ ነው። በብዙ ኢትዮጵያውያንም ዘንድ የሚወደድ ግለሰብ ነው። እሱ ገንዘብ አነሰኝ መታከም አልቻልኩም ብሎ ቢል መላው የአማራ የትግራይ እንዲያውም ደግሞ የደቡብ የሰሜንና የምስራቅ ሰዎች ተነስተው እርሱን ለማሳከም የማይነሳ የለም። ምክንያቱም ደግሞ እርሱ የአማራ ክልልን ሙዚቃ ቢያዘምም ደቡቡ አብሮ ይጨፍራል፣ ትግራዩም አብሮ ያለቅሳል፣ እንዲያውም ደግሞ ኦሮሞም ከእርሱ ጋር ይወዛወዛል። ይህንም ደግሞ የሚያደርገው ሰማኝ በለው ብቻ እንጂ ሌላ ማንም ሊያደርገው አይችልም። ሙዚቃው ኢንዱስትሪ እጅግ በጣም ባህላዊውን ያሳደገም የኢትዮጵያውያን ዘፋኞች ደግሞ በምንም አይነት መልኩ አዲሱን ዘመናዊን ቢት እየጠበቁ መሄድ እንደሌለባቸው ለታዋቂነት ባህላዊውን መንገድ መጠቀም መፍትሄ እንደሆነ የተናገረ ግለሰብ ነበርም። ታዲያም አሁን ሰዎችን ያጠራጠረውና ሁኔታዎችን እጅግ በጣም ግራ ያጋባው ጉዳይ እዚህ ጋር ይጀምራል። እርሱ ዘንድ አቅራቢያውም ያሉ ሰዎች እንዲጠረጠሩና እንዲያውም ደግሞ ፖሊስ እስኪጠይቃቸው ድረስ ያደረገው ጉዳይ ምንድነው ካላችሁኝ ከዚህ በኋላ ምነግራችሁ ይሆናል። በዚህ ሁኔታ በጣም በመልካም ጤንነትና በጥሩ ምስክርነት በሰሞኑ እየተንቀሳቀሰ የነበረም መኪናም ሲነዳም አንዳንድ ነገሮችንም ሲያደርግ በጥሩ በመልካም ጤንነትና በብዙ ጉብዝና ሲያደርግ የነበረ ግለሰብ በዚህ ቅጽበት እንዴት ነፍሱን ሊያጣ ይችላል? ይህ ሊጣራም በደንብ ተደርጎም ሊጠየቅበት የሚገባ ነው ብለው የራሳቸውን ሐሳብ ያስቀምጡ በአንድ ጎራ የተከማቹ የእርሱ ዘመዶች ሐሳቡን ባስቀምጡ ቅጽበት ባለቤቱም አቅራቢያውም ያሉ ሌሎችም አንድ ላይ ተሰብስበው ፖሊስ ጣቢያ ሄደው ቃለ መጠይቅ እንደተደረገላቸው መረጃዎች ከዚህም እየወጡ ይገኛሉ። ምክንያቱም ይህ ድንገተኛ ነው። በዚህ ልክ ይሆናል ብለው ማንም የጠበቀ የለም። በዚህ ሁኔታ ደግሞ የፈጠነ በሰው ሕይወት ላይ ውስጥ የሚመጣ አደገኛ ሞቶች በፍጹም ኢፍትሃዊ ናቸው፣ ሊጣሩ ይገባል። በእርግጥም ህመሙ ገደለው ነው። ህመሙ ካልገደለው ደግሞ ያን ያደረገ አካል ካለም የእጁን ሊያገኝ ይገባል የሚል እምነት አለን የሚሉ ዘመዶቹ በዚህ ሰዓት በዚህ መልኩ ሐሳባቸውን እያሰሙ ይገኛሉ። ታዲያም ቀጣይ ሁኔታዎች ላይ ምን እንደሚፈጠር ስለማይታወቅ እኛም አዳዲስ መረጃዎች ሲመጡ እናንተን ልናስደምጣችሁ ዝግጆች መሆናችንን በዚህ አጋጣሚ እየገለጥን በዚህ ሁኔታ ላዘናችሁ ልባችሁ ለተሰበረ ሁሉ መጽናናትን ከፈጣሪ ዘንድ እንመኝላችኋለን። እኛም ነገ ህያጆች ነንና መልካምና በጎ እያደረግን ከፈጣሪያችን ጋራ የተስማማን መቀጠል እንድንችል ዘንድ በታላቅ ትህትና እያሳስብን ይህ ኦሜጋ ሚዲያ መሆኑን በዚሁ አጋጣሚ እናስታውሳለን። ሰብስክራይብ እያደረጋችሁ ቤተሰብ ሆኑን።